ጥያቄው ኢየሱስ ጌታ ነው ማለት ለምን ትፈራላችሁ? ክርስቲያኖች ኦርቶዶክሳውያን ኢየሱስ ጌታ ነው የሚለውን ጥቅስ አትወዱትም ወይ አትናገሩትም ትፈሩታላችሁ እና ለምን መጽሐፍ ቅዱስ አይደለም ወይ ለምን እንደምትፈሩት ጥያቄ ነው የመጣው። ያው በተሳሳተ ፕሪሚስ ላይ የተደረገ ኮንክሉዥን ይመስለኛል። ግን እኛ ኦርቶዶክሳውያን አንፈራ። በጣም መጀመሪያ ማስመር የምፈልገው መስመር ምንድነው? ኦርቶዶክሳዊ ቤተክርስቲያን መጽሐፍ ቅዱስ ላይ ተጽፎ የማትቀበለው ጥቅስ የለም፣ የማትቀበለው ሐሳብ የለም። ምናልባት ሁላችንም መጽሐፍ ቅዱስ የምንቀበል ሰዎች በትርጓሜ የማንስማማባቸው ጥቅሶች ሊኖሩ ይችላሉ ይሆናል። ግን መጽሐፍ ቅዱስ ላይ ተጽፎ ያለ ሐሳብ አይ ይሄ ትክክል አይደለም አልቀበለውም የምትሉ ሐሳብ ቤተክርስቲያን ኖሯት አያውቅም። ቢያንስ አንድ እስቲ ዋና የሚባሉ አንድ ሶስት ጥቅሶችን እናንሳ። አሁን ካነሳ ኢየሱስ ጌታ ነው ከሚለው ጥቅስ አንፃር ማለት ነው። ቅዱስ ጳውሎስ ነው በዚህ ጥቅስ የሚታወቀው። ለምሳሌ በሮሜ መልእክቱ ላይ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብ ብታምን ትድናለህ የሚል ቃል ተናግሯል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር በልብ ብታምን ትድናለህ ብሏል። በአንደኛ ቆሮንቶስ መልእክቱም ምዕራፍ 12 ቁጥር 3 ላይ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል የሚችል ሰው የለም የሚል ጥቅስን ተናግሯል። መንፈስ ቅዱስ አድሮበት ካልሆነ በቀር ኢየሱስ ጌታ ነው የሚለውን ቃል መናገር የሚችል ሰው የለም ማለት ቅዱስ ጳውሎስ። በፊልጵስዩስ መልእክቱ ላይም ምዕራፍ 2ን ስናነብ ቁጥር 11 ላይ ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው የሚል ጥቅስ ተናግሯል። ሰው የሰው አንደበት ሁሉ የሰው ምላስ ሁሉ ለእግዚአብሔር ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል።